ሻሎም ቅዱሳን ቢዳኒ ነኝ። አሁን ደግሞ በሌላ መንገድ ተገናኝተናል። አንድ አስገራሚ እግዚአብሔርን ቃል ዛሬም ደግሞ አካፍላችኋለሁ። ለመንፈሳዊ ሕይወታችን የሚያስፈልጉ ሁለት ቁልፍ ነገሮች በሚል ርዕስ ሁለቱን ቁልፍ ነገሮች አሳያችኋለሁ። የማካፍላችሁ ክፍል ያለው ሉቃስ ምዕራፍ 2 ላይ ነው። ከ25 ጀምሮ በጌታ በኢየሱስ ስም አነባለሁ። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። በመንፈስም ወደ መቅደስ ወጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑ ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንደዚህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንህን አይተዋልና፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን፣ ለሕዝብም ለእስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው። እናቱ ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙት ምልክት ተሹሟል፣ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት እያለ ይናገራል። ለመንፈሳዊ ሕይወታችን የሚያስፈልጉ ሁለት ቁልፍ ነገሮች። በዚህ ስፍራ ማርያምና ዮሴፍ ኢየሱስን ይዘው ወደ ቤተ መቅደስ እየሄዱ ነበር። ወደ ቤተ መቅደስ የሚሄዱበት ሁለት ምክንያት አለ። የመጀመሪያው ምክንያት በኩር የእግዚአብሔር ስለሆነ ለጌታ አሳልፈው ሊሰጡት፣ ሁለተኛ ደግሞ አንድ ሴት ከወለደች በኋላ ወንድ ከወለደች በኋላ እስከ 40 ቀን ርኩስ ስለሆነች የመንጻትን ስርዓት ለማከናወን ወደ ኢየሩሳሌም ይሄዱ ነበር። ለዚህ ለሁለት ፐርፐስ ለጌታ አሳልፈው ሊሰጡትና የመንጻትን ስርዓት ለማከናወን። እንግዲህ እንደዚህ ይሄዱ እያለ በኢየሩሳሌም ቤተ መቅደስ አንድ ሸምገል ያለ ሰው ነበር፣ ስምዖን ይባላል። ይህን ሰው መጽሐፉን በጣም አድርጎ ዲፋይን ያደርገዋል። መንፈስ ቅዱስ በእርሱ ላይ ነበረ። በጌታም የተቀባውን ሳያይ በመንፈስ ተረድቶ ነበረ። በመንፈስም ወደ ቤተ መቅደስ ወጣ እያለ ይናገራል። መንፈስ 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 ብሎ የሚናገርበት ክፍል አለ። ለመንፈሳዊ ሕይወታችን የሚያስፈልግ የመጀመሪያው አንኳር ቁልፍ ነገር መንፈስ ቅዱስ ነው። ይህ ሰው ከመንፈስ ቅዱስ ጋር እጅግ በጣም የተጣበቀ ምን አለው? ሕይወት አለ። መንፈስ በሱ ላይ ስለነበረ መንፈስ ኢየሱስን የተቀባውን ሳያይ እንደማይሞት መረዳት ሰጥቶት ነበር። መንፈስ ቅዱስ ከሚሰራው ስራ መካከል አንዱ ለሰው ልጆች መረዳትን ምን ማድረግ ነው? መስጠት ነው። መረዳትን የሚሰጠው መንፈስ ቅዱስ ነው። ሰው በመንፈስ ተረድቶ ነበር የተቀባውን ሳያይ እንደማይሞት። ያ ብቻ ደግሞ አይደለም። ልክ ጊዜው ደግሞ ሲደርስ በመንፈስ ተመርቶ ወዴት ሄደ ይላል? ወደ ቤተ መቅደስ ሄደ ይላል። መንፈስ ቅዱስ ምን ሰጠው? ምሪት ሰጠው። ከመንፈስ ቅዱስ ጋር የተጣበቀ ሕይወት ሲኖረን መረዳት ብቻ አይደለም የሚሰጠው፣ ይመራናል። መሪ ስለሆነ መንፈስ ቅዱስ። ያም ብቻ ደግሞ አይደለም፣ ኢየሱስን ገለጠለት ይላል። ብዙ ሕፃናቶች አሉ ለጌታ ሊሰጡ የመጡ በዛ መቅደስ። ከነዛ ሕፃናቶች ሁሉ ለይቶ ስፔሲፊካሊ ኢየሱስ ጋር ሄደ እና ኢየሱስ ምን አደረገው? አቀፈው። መንፈስ ቅዱስ ነው ክራይስትን የሚለው የሚገልጠው ማለት ነው። መንፈስ ቅዱስ ለሕይወታችን እጅግ በጣም አስፈላጊና ወሳኝ ነገር ነው እና ኢየሱስን አቀፈውና አንድ ምስጢር ደግሞ ተናገረ። ይህ ሕፃን አለ ለአሕዛብ ሁሉን የሚገልጥ ምንድነው? ብርሃን ነው፣ ለሕዝቡ ደግሞ ክብር ነው ብሎ ክርስቶስን እንዴት እንደገለጠው ተመልከቱ። ክርስቶስን በመንፈስ ቅዱስ አማካኝነት በደንብ አድርጎ ምን አደረገው? ዲፋይን አደረገው። ብርሃን እንደሆነ ክብር እንደሆነ ገለጠው። ከዛ በኋላ ይሄ ብርሃን አለ ፋንክሽኑ አንድ ነው አለ። የብዙዎችን የልብ ሐሳብ ምን ያደርጋል? ይገልጣል። የብዙዎች የልብ ሐሳብ ሲገለጥ አንዳንዶች ይሰናከላሉ፣ አንዳንዶች ይወድቃሉ፣ አንዳንዶች ደግሞ ይቆማሉ ብሎ በደንብ አድርጎ የብርሃኑን ፋንክሽን ዲፋይን አደረገ። ለመንፈሳዊ ሕይወታችን የሚያስፈልገው ሁለተኛው ቁልፍ ነገር የእግዚአብሔር ብርሃን። ክርስቶስ የእግዚአብሔር ምንድን ነው? ብርሃን። ብርሃን ዓይን ይከፍታል። ብርሃን መገለጥ ነው። ብርሃን እውቀት ነው። ክርስቶስ ከገባችሁ ዓይናችሁ ይበራል። ክርስቶስ ከገባችሁ መረዳት ታገኛላችሁ። ክርስቶስ ከገባችሁ ቅርፊት ከዓይኖቻችሁ ላይ ይወድቃልና ይህንን ብርሃን አቅፎ በደንብ አድርጎ ነው ዲፋይን ያደረገው። ይህ ብርሃን አለ ለአሕዛብ ሁሉን የሚገልጥ ብርሃን ነው ወገኖች። ክርስቶስ ሁሉን የሚገልጥ ብርሃን። ይህ ብርሃን ከተገናኛችሁ፣ በዚህ ብርሃን ኢንካውንተር ካላችሁ ሁሉን ምን ያደርግላችኋል? ይገልጥላችኋል። መገለጥ ብቻ አይደለም፣ ብርሃኑ በራሱ ደግሞ ክብር እንደሆነም ተናግሯል። ለቅዱሳን ደግሞ ምንድን ነው? ክብር ነው አለ። ይህ ብርሃን ምንድን ነው? ፋንክሽኑ ሲል ምን አለ? በደንብ አድርጎ ዲፋይን አድርጎታል። አንብብላችሁ ከ34 እስከ 35 እነሆ የብዙዎች የልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። የብዙዎች የልብ ሐሳብ ይገለጥ ዘንድ ብርሃን የልብን ሐሳብ ምን ያደርጋል? ይገልጣል።
ሰዎች በልባቸው የሰወሩትን፣ ሰዎች በልባቸው የደበቁትን እውነት ያ ብርሃን ሲመጣ ምን ያደርጋል? ይገልጠዋል ብሎ ከመገለጡ የተነሳ አንዳንዶች ይወድቁበታል፣ አንዳንዶች ይሰናክሉበታል፣ አንዳንዶች ይቆሙበታል ብሎ በደንብ አድርጎ ምን ብሎታል? ገልጦታል። በላይፋችን ውስጥ ብርሃንና መንፈስ ያስፈልጉናል። በእነዚህ በሁለት ነገሮች እግዚአብሔር ኢንካውንተር ያደረገውን አንድ ሰው ላሳያችሁና ልጠቅልል። ይህ ሰው አፖስትል ፖል፣ ሐዋርያው ጳውሎስ በብርሃንም በመንፈስም እግዚአብሔር ኢንካውንተር ያደረገው ሰው። አይታችሁ ከሆነ ሐዋርያት ሥራ ምዕራፍ 9 ላይ ጳውሎስ በተሳሳተ አቅጣጫ ወደ ደማስቆ እየሄደ ያለ እኩለ ቀን ላይ ይላል ከፀሐይ ብሩህነት የሚበልጥ ብርሃን በፊቱ ምን አደረገ ይላል? አንጸባረቀ ይላል። ከብርሃኑ ክብር የተነሳ ወደቀ ይላል። የሚገርማችሁ ብርሃኑ በበራበት በዛው ቅጽበት የውስጥ አይኖቹን ከፈተው፣ የውስጥ ጆሮቹን ከፈተው። አት ሴም ታይም ደግሞ ምን አደረገው? መለኮታዊ መረዳትን ሰጠው እና አይኖቹ ተከፍተው ራእይ ማየት ጀመረ። ክርስቶስን ብርሃኑን መመረጥ ጀመረ፣ መመልከት ጀመረ። ጆሮቹ ተከፍተው ደግሞ ሳኦል ሳኦል ስለምን ታሳድደኛለህ የሚለውን የመንፈስ ቅዱስ የእግዚአብሔርን ድምፅ ሲሰማ ታያላችሁ። እና ምን አደርግ ዘንድ ትወዳለህ ሲል ትመለከታላችሁ። ወደ ከተማ ግባ፣ ታደርገው ዘንድ የሚያስፈልግህን የሚነግሩን እልክልሃለሁ ብሎት ይሄ ሰው ቀጥታ ወዴት ገባ? ወደ ከተማ እንደገባ ታያላችሁ። ያኔ ግን ያ መንፈሳዊ ብርሃን በርቶለት ስለነበረ፣ ሁሉን የሚገልጠው ብርሃን በርቶለት ስለነበረ ፍጥረታዊ አይኖቹ ግን ታውረው ነበር ይላል። 3 ቀን በእውርነት ሆኖ መንፈሱ ግን በርቶ እንዳሳለፈ ይናገራል። ምን አደረገ በዚህ በ3 ቀን ስትሉ? ጾም ጸሎት ይዞ ይጸልይ ነበር። ሲጸልይ ያ ሁሉን የሚገልጠው ብርሃን አይኑ ከፍቶለት ስለነበረ ሐናንያን ከነቁመቱ ከነመልኩ ከነስሙ ከነፋንክሽኑ ምን አደረገው? አየ። መጥቶ እጅ ሲጭንበት ቅርፊት ከአይኖቹ ላይ ሲወድቅና ፍጥረታዊ አይኖቹ ሲበሩለት፣ እንዲሁም በመንፈስ ቅዱስ ሲሞላ ትንቢት ሲነግረው በራእይ ምን አደረገ? አየ። ብርሃን አይናችሁን ይከፍተዋል። ብርሃን ወደ መንፈስ ዓለም ክልል ውስጥ ይዟችሁ ይገባል። ሁሉን የሚገልጠው ብርሃን በሚያስገርም መንገድ። ከዛ በኋላ ደግሞ ሐናንያ ወደ እሱ እንደመጣ ትመለከታላችሁ እና ቃል ሲናገረው ታያላችሁ። ሳኦል በመንገድ የታየ ኢየሱስ ነው፣ አሁን ደግሞ ታይ ዘንድ አለና መንፈስ ቅዱስ ይሞላብህ ዘንድ ላከኛል። አያችሁ፣ ስጋዊ አይኑ ታውሮ ነበረ። የስጋዊ አይኑ ቅርፊት ተነሳለት። አት ሴም ታይም ደግሞ በሆሊ ስፒሪት እንደተሞላ በልዩ ልዩ ልሳን እንደተናገረ ታያላችሁ። እነዚህ ሁለት ነገሮች የጳውሎስን ሕይወት እንደለወጡ ታያላችሁ። ከዛን ቀን ጀምሮ ጳውሎስ በስጋ አልተመራ፣ በመንፈስ ተመራ፣ በብርሃን ተመራ። በብርሃን ያይ ነበር፣ በመንፈስ ያይ ነበር። በእነዚህ በሁለቱ ነገሮች ታሪኩ እንደተለወጠ ትመለከታላችሁ። ዛሬም እንዲህ ብዬ ባርካችኋለሁ። ለመንፈሳዊ ሕይወታችሁ የሚያስፈልጉ ሁለቱ ቁልፍ ነገሮች መንፈስ ቅዱስና የእግዚአብሔር ብርሃን። ዛሬም እግዚአብሔር በመንፈሱ ይባርካችሁ፣ በብርሃኑ ይባርካችሁ። የውስጥ አይኖቻችሁ ይከፈት፣ የውስጥ ጆሮቻችሁ ይከፈት። መለኮት በማስተዋልን እግዚአብሔር ይስጣችሁ። ተባረኩ። በኢየሱስ ስም አጸናሁ። ሻሎም ሻሎም። ቅዱሳን ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።